ይባላል። በላርማጮ ወረዳ ቀዝቃዚት ጎጥ መስኖ በመስራት ተዳደራለሁ። ያው በምሰራው በማለማው ልማት ያው ልጆችንም እያሳደግኩ ነው። መኖሪያ ቤትም እስከ ዶርሞችም ድረስ አለኝ። አትክልት መስራት ከጀመርኩ ጊዜ ደግሞ ወደ ከ15 ዓመት በላይ ይሆናል። የምታለማው አትክልት ምን ምን ነው? የማለማው አትክልት ያው እንደዚህ እንደሚታየው ቆስጣ አለ፣ ቲማቲም፣ ሰላጣ ያው መሰል ደግሞ አሁን ክረምቱን ደግሞ ይዤ ደግሞ ቀይ ስር ምናምን አደርጋለሁ። ስሩ እንግዲህ እዚህ ወረዳ ላይ በየሆቴልም አከፋፍላለሁ። እንደዚህ በሳንጃ ወረዳ የሚሄደው አለ። ሳንጃም ወስዳለሁ እልካለሁ። በእኛ ተረክበው ነው እነሱ የሚወስዱት። ያው እኔን አትክልቶችን ለመስራት ያው ኮምፖስት ደግሞ የከብት ጓዳም ስላለኝ ከዚያ በማገኘው ጓድ ውስጥ በማክረም ኮምፖስት እጠቀማለሁ። በተጨማሪ ማዳበሪያም እንጠቀማለን። በፋና ነው ማጠጣው። በከፊል በስሩ እያስገባን እንጠቀማለን። ግብርና ያው በተለያየ ሰዓት እየዞሩ አንዳንድ የማቴሪያል ድጋፍም ያደረጉልናል። ማዳበሪያም ያው በወቅቱ ተደራሽ እንዲሆን ያደርጉልናል። ብዙዎች መጥተው በእኛ ተሞክሮ ብዙ የሚሰሩ አሉ። የፈል ድጋፍም ከኔ ይወስዳሉ፣ ይሸጥላቸዋሉ። ስለ ምክር በቃ ያው እንደዚሁ መስራት ለውጥ እንዳለው መስራት አቅጣጫ እንዳለው ሁሉ አስገነዝባቸዋል።